ድንግል ማርያም ሊተካከል የሚችል ማንንም ፍጥረት የለም። እዚህ ምድር ላይ ማንንም ፍጥረት የለም። ድንግል ማርያምን በዚህ ምድር የሚተካከላት ፍጥረት የለም። ከሁሉም ፍጥረት ተበልጣለች። ከፈጣሪ በታች ከፍጡራን በላይ መተተ ፈጣሪ መልዕልተ ፍጡራን ተብላ የተነገረች ከቅዱሳን መላእክት ከቅዱሳን ሰዎች ጻድቃን ሰማዕታት ድንግል ማርያም ትበልጣለች። ለምን ከተባለ ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም የአቢ ክብራ ለማርያም እምኩሎሙ ቅዱሳን ከቅዱሳን ክብር የማርያም ክብር ይበልጣል አለ። አዎ ሁለት አይነት ክብር ነው። ቅዱሳን መላእክት በተፈጥሮ የሚያገኙት ክብር ሲሆን አንደኛው፣ ሁለተኛው ክብር ደግሞ ቅዱሳን ሰዎች በተጋድሎ የሚያገኙት ክብር ነው። የእናታችን የቅድስት ድንግል ማርያም ክብር ግን ከሁለቱም ይበልጣል። ለምን? በእናትነቷ እናት ስለሆነች አምላክ ወደዚህ ምድር መጥቶ ከሷ ስለተወለደ በፍጹም ድንግልና በህቱም ድንግልና ከድንግል ማርያም ስለተወለደ እሷ ደግሞ ለቤዛ ለተባለው ለኢየሱስ ክርስቶስ ነች። ምክንያት ስለሆነች ዓለምን ሊያድን ክርስቶስ ወደዚህ ምድር የመጣባት በሷ ስለሆነ ድንግል ማርያም ሊተካከል የሚችል ማንንም ፍጥረት የለም። እዚህ ምድር ላይ ማንንም ፍጥረት የለም።